ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዕለቱ ሰኞ ሐምሌ 8 ቀን 2011 ዓ.ም ነው። ከዶይቼ ቬለ ዲደብሊው ራዲዮ ጣቢያ ለአንድ ሰዓት በአየር ላይ የሚቆየው ስርጭታችን ተጀምሯል። እስከ ዝግጅታችን ማብቂያ አብራችሁን ትዘልቁ ዘንድ እንጋብዛለን። የዕለቱን ስርጭት በማስተናበር ተስፋለም ወልደየስ አብሬያችሁ ቆያለሁ። የምሽቱን የዓለም ዜና የምታስደምጣችሁ ደግሞ ሸዋዬ ለገሰ ነች። የዕለቱን የዜና ወጃ ተከትሎ በሚቀርበው የዜና መጽሔታችን የአማራ ክልልን እንዲመሩ አዲስ ርዕሰ መስተዳደር መታጨታቸውን፣ የኤርትራ ገዢ ፓርቲንና ህወሓትን ለማስታረቅ ስለተደረገው ውይይት፣ ኢትዮጵያና አሜሪካ የጋራ ወታደራዊ ልምምድ መጀመራቸውን፣ እንደዚሁም የኢትዮጵያ አገረ መንግስት ግንባታ ውይይት በአውሮፓ የተሰኙ ርዕሶችን እንዳስሳለን። በሳምንታዊው የማህደረ ዜና መሰናዷችን የኢህአዴግ ፓርቲዎች ውዝግብና የኢትዮጵያ አንድነትን የተመለከተ ትንታኔ በነጋሽ መሐመድ ይቀርባል። በሌላኛው ሳምንታዊ ዝግጅታችን ስፖርት ደግሞ አበይት የስፖርት ክንውኖችን እንቃኛለን። እነዚህ ዝግጅቶቻችንን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ማድመጥ ትችላላችሁ። የራዲዮ ስርጭታችን አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 ይደመጣል። ባመቻችሁ አማራጭ ተጠቀሙ። ስርጭታችንን በሳተላይት የምትከታተሉ ደግሞ በአረብ ሰዓት በበድር 4 በ11996 ሜጋሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሰዓት 201 በ11976 ሜጋሄርዝ DWA2 7 ዲግሪ ዌስት ቨርቲካል ላይ እንገኛለን። ስርጭታችን በቀጥታ ከድረገጻችን ወይንም DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትን መከታተል ይቻላል። የቀጥታ ስርጭታችን በፌስቡክም ይተላለፋል። DW Amharic ብላችሁ ፈልጉን። አሁን ወደ ዜና ወስዳችኋለሁ። ሸዋዬ ለገሰ። የዲደብሊው ዜና። ጤና ይስጥልኝ አድማጮች። በቅድሚያም ዋና ዋና ዜናዎቹ የጋምቤላ ክልል የክልሉን ከፍተኛ የጸጥታ ኃላፊዎችና የከተማውን ከንቲባዎች አሰናበተ። በምትካቸውም ሌሎች መደበ። የአማራ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር መመደቡን አስታወቀ። ለክልሉ ርዕሰ መስተዳድርነትም እጩ ሰየመ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ካለፈው ሰኔ ወር ጀምሮ በነቀምት ከተማ አባላቱን ጨምሮ 2000 የሚደርሱ ሰዎች መታሰራቸውን አመለከተ። የኦሮሚያ ክልል ጸጥታ ቢሮ ምክትል ኃላፊ በበኩላቸው የታሰሩት በጦርነት የተማረኩና ወንጀል የሰሩ ናቸው ይላሉ። ባለፈው ጎርጎሮስ ዓመት በመላው ዓለም 20 ሚሊዮን የሚሆኑ ህጻናት ህይወትን ሊቀጥፉ የሚችሉ በሽታዎችን የሚከላከሉ ክትባቶች እንዳላገኙ የተባበሩ መንግስታት ድርጅት አስታወቀ። ልጆች ክትባት ካላገኙባቸው 16 ሀገራት ኢትዮጵያ አንዷ ናት። ዜናው በዝርዝር። የጋምቤላ ክልል የክልሉን ከፍተኛ የጸጥታ ኃላፊዎችና የከተማውን ከንቲባዎች ማሰናበቱ ተሰማ። የክልሉ መንግስት ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡዶል አጓ ለዶይቼ ቬለ እንደገለጹት ባለስልጣናቱ የተሰናበቱት በክልሉ በተለያዩ ጊዜዎች ከሚፈጠሩ የጸጥታ ችግሮች ጋር በተያያዘ ምክንያት ነው። አቶ ኡዶል እንደሚሉት ሰሞኑን በተከሰተው የጸጥታ ችግር ምክንያት የክልሉ ፖሊስ ኮሚሽን ኃላፊ፣ የክፍሉ የጸጥታ ቢሮ ኃላፊ እንዲሁም የጋምቤላ ከተማ ከንቲባና ምክትል ከንቲባ ከስራቸው ተነስተዋል። ሰሞኑ የጸጥታ ችግር ነበርና በዛች ወቅታዊ ጉዳይ ላይ የመሪ ድርጅቱ የክልሉ አስተባባሪ ኮሚቴም ስራ አስፈጻሚ ኮሚቴም ማዕከላዊ ኮሚቴ በየደረጃው ገምግሞት የሰጠ አቅጣጫ አለ። የክልሉን የሰላም እና ጸጥታ ቢሮ ኃላፊውን ከቦታ እንዲነሳ አደረገ። ክልሉ ፖሊስ ኮሚሽነሩንም ከቦታ እንዲነሳ አደረገ። የከተማውን ከንቲባ ጋምቤላ ከተማ ሁለቱ ከንቲባዎችንም እንደዚሁ ከቦታቸው እንዲነሱ አደረገ። በምትካቸውም እንደዚሁ የሰላም ጸጥታ ኃላፊ ተመድበዋል። የፖሊስ ኮሚሽነርም እንደዚሁ ተመድበዋል። በምክትል ከንቲባ ማዕረግ ሁለት ከንቲባዎች በምክትል ተመድበዋል። አቶ ኦዱል ለባህር ዳሩ ዘጋቢያችን አለምነው መኮንን በስልክ እንደገለጹት በተነሱት ኃላፊዎች ቦታ ሌሎች መመደባቸውንና ለጋምቤላ ከተማ ከንቲባነትም እስከ ቀጣዩ ምርጫ የሚያገለግሉ በምክትል ከንቲባ ማዕረግ 2 ከንቲባዎች ተመድበዋል።
የአማራ ዲሞክራሲያዊ ፓርቲ አዴፓ በሰኔ 15ቱ ድንገተኛ ግድያ የተጓደሉ የስራ አስፈጻሚ አባላቱን የመተካት ስራ ማከናወኑን አመለከተ። በዛሬው ዕለት የአዴፓ ማዕከላዊ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኸኝ ለፓርቲው ምክትል ሊቀመንበርነት አቶ ዮሐንስ ቧያለው መመደባቸውን ለጋዜጠኞች መግለጻቸውን የባህር ዳሩ ዘጋቢያችን አለምነው መኮንን የላከልን ዜና ያስረዳል። ለአዴፓና ለኢህአዴግ የስራ አስፈጻሚ አባልነት ደግሞ አቶ ተመስገን ጥሩነህና አቶ አገኘው ተሻገር መመረጣቸውንም አመልክተዋል። በተጨማሪም አቶ ተመስገን ጥሩነህ በእጩ የክልሉ ርዕሰ መስተዳድርነት መሰየማቸውንም ገልጸዋል። ሮይተርስ ከአዲስ አበባ በላከው ዘገባ ደግሞ አቶ ተመስገን ጥሩነህ የጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ መሆናቸውን አመልክቷል። የእጩ ርዕሰ መስተዳድሩ ሹመት የሚጸድቀው በአማራ ክልል ምክር ቤት መሆኑን አለምነው በዘገባው ጠቅሷል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ካለፈው ሰኔ ወር ጀምሮ በነቀምት ከተማ አባላቱን ጨምሮ 2000 የሚደርሱ ሰዎች መታሰራቸውን አመለከተ። የኦፌኮ የምስራቅ ወለጋ ጽህፈት ቤት ኃላፊ አቶ ፈቃዱ አያናን ጨምሮ ታሳሪዎቹ በከተማዋ ኩምሳ ሞሮዳ ቤተ መንግስት ግቢ እንደሚገኙ ተገልጿል። በምስራቅ ወለጋ የኦፌኮ ጽህፈት ቤት ጸሐፊ አቶ አለሙ ኦሉማ የፓርቲያቸው አመራሮችም ሆኑ አባላት ህጋዊ መስፈርት በሌላቸው በተለያዩ ሰበቦች በመታሰራቸው መንግስት ተገቢውን ማስተካከያ ማድረግ እንዳለበት ተናግረዋል። ምስራቅ ወለጋ ነቀምቴ ከተማ የኦፌኮ ሊቀመንበር አቶ ፈቃዱ አያና የሚባል አሁን 3 ሳምንት ጨርሰዋል ከታሰረ ያለ ምንም ጥያቄ የትም ማለት ኩምሳ ሞሮዳ ውስጥ ነው ያለ። ሌሎች ደግሞ እዛ ክረሞ የሚባል አለ፣ አሮልሞ የሚባል አለ። እዛ ደግሞ 7 ሰዎች ነው የታሰሩት። እነሱ ደግሞ ወደ ጦር ላይ ነው ሄዱት። እነኚህ አባሎች ናቸው። ደግሞ ይጋ ደግሞ አንድ መንግስት ሰራተኛ አለ፣ እሱም የኛ አባል ነው። ደግሞ 2 ሳምንት ጨርሰዋል ያለ ምንም ጥያቄ ታስሮ ነው ያለ። አሁን ነቀምቴ ያሉት ቢያንስ 2000 ይሆናል። ያ ለምንም ጥያቄ ከመንገድ ተፈርሶ ነው የሚታሰሩ። የተጠየቁ ጥያቄ የለም እናንተ አባሎች ናቸው ብሎ ነው የታሰሩት። አቶ አለሙ አክለው ከታሰሩት መካከልም ሐኪሞች፣ ሌሎች የመንግስት ሰራተኞች እንዲሁም በግል ስራ የሚተዳደሩ ዜጎች መኖራቸውንም ለአሶሳው ዘጋቢያችን ነጋሳ ደሳለኝ ገልጸዋል። የኦፌኮ አባላት ስለመታሰራቸው እንደማያውቁ የተናገሩት የኦሮሚያ ክልል ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በበኩላቸው የታሰሩት በጦርነት የተማረኩና ወንጀል የሰሩ ናቸው ይላሉ። ለኛ ምናውቀው ሽፍቶችን ነው ያለው የሚታሰረው። ያው እንደኛ ሽፍታ ከያዝክ ያው ወደ ማዕከል ልታስገባለህ ወይ ደግሞ ሙርከኛ ነው። ሙርኮ ማዕከል ገብቶ ታድሶ ወስዶ ወንጀል ካለበት ይጣራል። ወንጀል ከሌለበት እንደማንኛውም ታድሶ ወስዶ ወደ ማህበረሰቡ ይቀላቀላል። የሚያዙት ያሉት ከነዚህ ጋር ተያያዥነት ያላቸውና በቀጥታ የተሳተፉ ናቸው እንጂ ከህግ ውጭ ያሰረው ሰው የለም። እኔ ኦፌኮ አመራር መታሰራቸውን አላውቅም። ምናልባት ኦፌኮን ተገን እያደረጉ ከሌላ ጋር ጫካ ገብቶ ህዝባችንን የሚያስገድሉ የሚገሉ ሊሆኑ ይችላሉ። በተመሳሳይ በምዕራብ ወለጋ በጊምቢ ከተማ በርካታ ሰዎች ከታጣቂዎች ጋር ግንኙነት አላችሁ በሚል በኮማንድ ፖስት መታሰራቸውን የአካባቢው ነዋሪዎች መግለጻቸውን ነጋሳ ደሳለኝ የላከልን ዜና ያመለክታል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። ባለፈው ጎርጎሮስ ዓመት 2018 በመላው ዓለም 20 ሚሊዮን የሚሆኑ ህጻናት ህይወትን ሊቀጥፉ የሚችሉ በሽታዎችን የሚከላከሉ ክትባቶች እንዳላገኙ የተባበሩ መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት የህጻናት መርጃ ዩኒሴፍና የዓለም የጤና ድርጅት ዛሬ እንደገለጹት ህጻናቱ የኩፍኝ፣ ትክትክ፣ ቲታነስ፣ ተቅማጥና መሰል በሽታዎችን ለመከላከል የሚያስችሉ ክትባቶችን አልተከተቡም። ክትባት ያልተዳረሰባቸው 16 ሀገራት ሲሆኑ ከነዚህ መካከል አፍጋኒስታን፣ ቻድ፣ ዴሞክራቲክ ኮንጎ፣ ኢትዮጵያ፣ ኢራቅ፣ ማሊ፣ ሱዳን፣ ደቡብ ሱዳንና የመን ይገኙበታል። ክትባቱን ያላገኙት በተለይ ደግሞ ድሃ፣ የተገለሉ እንዲሁም በግጭቶች መካከል ያሉና ከመኖሪያ አካባቢያቸው የተፈናቀሉ ወገኖች መሆናቸው ነው የተገለጸው። ድርጅቶቹ እንደሚሉት በዚህ ምክንያት በሽታዎቹ የሚያደርሱትን ጉዳት ለመቀነስ የሚደረገው ጥረት ባለበት ይገታል። ድርጅቶቹ በዘገባቸው እንዳመለከቱትም በተጠቀሰው ዓመት 350,000 ልጆች በኩፍኝ መያዛቸው ተመዝግቧል።
ቁጥሩ ከዚህ ቀድሞ ከነበረው ዓመት ጋር ሲነጻጸርም በእጥፍ ጨምሯል። በያዝነው ጎርጎሮሳዊ ዓመት 2019 መጀመሪያ 3 ወራት ብቻም ከፍተኛ ቁጥር መመዝገቡን የዓለም የጤና ድርጅት አክሎ አመልክቷል። እስራኤል ውስጥ የ19 ዓመቱን ኢትዮ እስራኤላዊ ገድሏል በሚል በቤት ውስጥ በቁም እስር የቆየው ፖሊስ በዋስ መለቀቁን የሀገሪቱ የፍትህ ሚኒስቴር ዛሬ አስታወቀ። እንዲያም ሆኖ ምርመራው እስኪጠናቀቅ ከብዙ ነገሮች እንደሚታገድ ሚኒስቴር መስሪያ ቤቱ አመልክቷል። ተጠርጣሪው ፖሊስ ስራ ላይ ባልነበረበትና ለህይወት ያስግቶኛል በሚል ነው ሰለሞን ተካ የተባለውን ወጣት ከሃይፋ ወደብ አቅራቢያ በምትገኘው ኪሪያት ሀሚ በተባለችው ስፍራ ተኩሶ የገደለው። ፖሊሱ ለመያዣ የተጠየቀው $1400 ወይም 5000 የእስራኤል ገንዘብ ወይም ሸክል መሆኑን የፈረንሳይ የዜና ወኪል አመልክቷል። የወጣቱ ሞት እስራኤል ውስጥ ከፍተኛ ተቃውሞ ቀስቅሷል። እስራኤል ውስጥ 140,000 ትውልደ ኢትዮጵያውያን እንደሚገኙና ከነዚህ መካከልም 50,000 እዚያው እንደተወለዱ ዘገባው አክሎ አመልክቷል። የቀድሞ የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ ከሙስና ጋር በተያያዘ የቀረበባቸውን ክሶች አስተባበሉ። ዛሬ ጆሃንስበርግ ላይ ከተሰየመው መርማሪ ኮሚሽን ፊት የቀረቡት ዙማ በሳቸው ላይ የቀረቡት ክሶች ማንነታቸውን ባልገለጿቸው የውጭ ኃይሎችና ሰላዮች የተቀነባበረ የስም ማጥፋት ነው ሲሉ ራሳቸውን ተከላክለዋል። በኮሚሽኑ አማካኝነት በሚካሄድባቸው ምርመራ ህይወቴ እንዲጠፋ ታልሟል የሚሉት ጄኮብ ዙማ ደቡብ አፍሪካ ውስጥ ከታወቀው ባለጸጋ የጉብታ ቤተሰብ ጋር ምንም አይነት ወንጀል አልፈጸምኩም ሲሉም የእምነት ክህደት ቃላቸውን ሰጥተዋል። ከጎርጎሮሳዊ 2008 እስከ 2018 ድረስ የደቡብ አፍሪካ ፕሬዝዳንት የነበሩት ዙማ በስልጣን ዘመናቸው የሀገሪቱ ሀብት በውጭ ዜጎች ሲመዘበር ተባብረዋል በሚል ከፍተኛ ክስ ቀርቦባቸው መንበራቸውን ለምክትላቸው ሲሪል ራማፎዛ አስረክበው ነው የተሰናበቱት። ይህ ዶይቼ ቬለ DW ነው። አድማጮች የዓለም ዜናዎቹን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የጋምቤላ ክልል የክልሉን ከፍተኛ የጸጥታ ኃላፊዎችና የከተማውን ከንቲባዎች አሰናበተ፣ በምትካቸውም ሌሎች መደበ። የአማራ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር መመደቡን አስታወቀ፣ ለክልሉ ርዕሰ መስተዳድርነትም እጩ ሰየመ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ካለፈው ሰኔ ወር ጀምሮ በነቀምት ከተማ አባላቱን ጨምሮ 2000 የሚደርሱ ሰዎች መታሰራቸውን አመለከተ። የኦሮሚያ ክልል ጸጥታ ቢሮ ምክትል ኃላፊ በበኩላቸው የታሰሩት በጦርነት የተማረኩና ወንጀል የሰሩ ናቸው ይላሉ። ባለፈው ጎርጎሮሳዊ ዓመት በመላው ዓለም 20 ሚሊዮን የሚሆኑ ህጻናት ህይወትን ሊቀጥፉ የሚችሉ በሽታዎች የሚከላከሉ ክትባቶች እንዳላገኙ የተባበሩ መንግስታት ድርጅት አስታወቀ። ልጆች ክትባት ካላገኙባቸው 16 ሀገራት ኢትዮጵያ አንዷ ናት። ዜናው በዚሁ አበቃ። ይህ DW ነው። DW ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዕለቱ ሰኞ ሐምሌ 8 ቀን 2011 ዓ.ም ነው። ከዶይቼ ቬለ DW ራዲዮ ጣቢያ ለአንድ ሰዓት በአየር ላይ የሚቆየው ስርጭታችን ተጀምሯል። እስከ ዝግጅታችን ማብቂያ አብራችሁን ትዘልቁ ዘንድ እንጋብዛለን። የዕለቱን ስርጭት በማስተናበር ተስፋለም ወልደየስ አብሬያችሁ ቆያለሁ። የምሽቱን የዓለም ዜና የምታስደምጣችሁ ደግሞ ሸዋዬ ለገሰ ነች። የዕለቱን የዜና ወጃ ተከትሎ በሚቀርበው የዜና መጽሔታችን የአማራ ክልልን እንዲመሩ አዲስ ርዕሰ መስተዳደር መታጨታቸውን፣ የኤርትራ ገዢ ፓርቲንና ህወሓትን ለማስታረቅ ስለተደረገው ውይይት፣ ኢትዮጵያና አሜሪካ የጋራ ወታደራዊ ልምምድ መጀመራቸውን፣ እንደዚሁም የኢትዮጵያ አገረ መንግስት ግንባታ ውይይት በአውሮፓ የተሰኙ ርዕሶችን እንዳስሳለን። በሳምንታዊው የማህደረ ዜና መሰናዷችን የኢህአዴግ ፓርቲዎች ውዝግብና የኢትዮጵያ አንድነትን የተመለከተ ትንታኔ በነጋሽ መሐመድ ይቀርባል። በሌላኛው ሳምንታዊ ዝግጅታችን ስፖርት ደግሞ አበይት የስፖርት ክንውኖችን እንቃኛለን። እነዚህ ዝግጅቶቻችንን በራዲዮ በ13780 ኪሎሄርዝ 22 ሜትር ባንድ እና በ11995 ኪሎሄርዝ 25 ሜትር ባንድ ላይ ማድመጥ ትችላላችሁ።
የራዲዮ ስርጭታችን አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 ይደመጣል። በአመቻቹ አማራጭ ተጠቀሙ። ስርጭታችንን በሳተላይት የምትከታተሉ ደግሞ በአረብ ሰዓት በበድር 4 በ11996 ሜጋሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሰዓት 201 በ11976 ሜጋሄርዝ DWA2 7 ዲግሪ ዌስት ቨርቲካል ላይ እንገኛለን። ስርጭታችን በቀጥታ ከድረገጻችን ወይንም DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም መከታተል ይቻላል። የቀጥታ ስርጭታችን በፌስቡክም ይተላለፋል። DW Amharic ብላችሁ ፈልጉን። አሁን ወደ ዜና ወስዳችኋለሁ። ሸዋዬ ለገሰ። የDW ዜና። ጤና ይስጥልኝ አድማጮች። በቅድሚያም ዋና ዋና ዜናዎቹ የጋምቤላ ክልል የክልሉን ከፍተኛ የጸጥታ ኃላፊዎችና የከተማውን ከንቲባዎች አሰናበተ። በምትካቸውም ሌሎች መደበ። የአማራ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር መመደቡን አስታወቀ። ለክልሉ ርዕሰ መስተዳድርነትም እጩ ሰየመ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ካለፈው ሰኔ ወር ጀምሮ በነቀምት ከተማ አባላቱን ጨምሮ 2000 የሚደርሱ ሰዎች መታሰራቸውን አመለከተ። የኦሮሚያ ክልል ጸጥታ ቢሮ ምክትል ኃላፊ በበኩላቸው የታሰሩት በጦርነት የተማረኩና ወንጀል የሰሩ ናቸው ይላሉ። ባለፈው ጎርጎሮስ ዓመት በመላው ዓለም 20 ሚሊዮን የሚሆኑ ህጻናት ህይወትን ሊቀጥፉ የሚችሉ በሽታዎችን የሚከላከሉ ክትባቶች እንዳላገኙ የተባበሩ መንግስታት ድርጅት አስታወቀ። ልጆች ክትባት ካላገኙባቸው 16 ሀገራት ኢትዮጵያ አንዷ ናት። ዜናው በዝርዝር። የጋምቤላ ክልል የክልሉን ከፍተኛ የጸጥታ ኃላፊዎችና የከተማውን ከንቲባዎች ማሰናበቱ ተሰማ። የክልሉ መንግስት ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡዶል አጓ ለዶይቼ ቬለ እንደገለጹት ባለስልጣናቱ የተሰናበቱት በክልሉ በተለያዩ ጊዜዎች ከሚፈጠሩ የጸጥታ ችግሮች ጋር በተያያዘ ምክንያት ነው። አቶ ኡዶል እንደሚሉት ሰሞኑን በተከሰተው የጸጥታ ችግር ምክንያት የክልሉ ፖሊስ ኮሚሽን ኃላፊ፣ የክፍሉ የጸጥታ ቢሮ ኃላፊ እንዲሁም የጋምቤላ ከተማ ከንቲባና ምክትል ከንቲባ ከስራቸው ተነስተዋል። ሰሞኑ የጸጥታ ችግር ነበርና በዛች ወቅታዊ ጉዳይ ላይ የመሪ ድርጅቱ የክልሉ አስተባባሪ ኮሚቴም ስራ አስፈጻሚ ኮሚቴም ማዕከላዊ ኮሚቴ በየደረጃው ገምግሞት